ዳኒ ቀለበት አስራለች እየተባለ ነው ቪዲዮውን አይታችሁ ታንበሻ በየኮሜንት ገና ያሰራቀኑ አዶናይ በተለያየች እቺ አብረን ምን መለከተው ወርቋይታ ነው ከህሊና ፊዚዮሎጂካል ክስ ውስጥ ገብተዋልና ፍርድ ቤት ደግሞ ህሊና ፊዚዮሎጂ ላይ ግድንግድ ካሳ ጥሎባታል የሚከፍልበት አቅም የለኝም እያለች ነው እና ኮሜዲያን እሸቱ ደግሞ ድጋሚ በሌላ ሰጣ ገባ ውስጥ ተመልሷል ከአባቶች ጋር የባለፈውን የአባቶች ሰጣ ገባ ታይታችሁታል ተጨማሪ ይሄ አመት የሸቱ አመት አይደለም እስቲ እሱን እንመለከተዋለን እና ይሄን ቪዲዮ ሁላ አንዳችሁም ሳቀሩ ላይክ አድርገን እንጀምራለን ወደ ቪዲዮ ብሩክ እንዴት ነህ አለናገር እንግዲህ ምን ሰጣችሁ አገልግሎቶች ከላይ ተደረደሩት ናቸው እንደምታዩ ነው የትኛውን አገልግሎት ነው የፈለከው ደንበኛችን የመጨረሻው እንደ አሌክስ ልክ ምን እየተባለ ይለቀስል ብሩኬ ምን እየተባለ ይለ ለኔ አርገው ብሩኬ አንተ እኮ አችልም ምናምን ልበልልህ A few moments later አንዴ በቃ ሞቅ አድርገናል ከሰን ብሩክን ለመሸኘት ይጋስ ማል ላይ ብሩኬ እልልሃለሁ ቦነስ ነው እሺ እሱ ከኔ ነው በነጣ ነው ብሩኬ ለኔ አርገው አንተ እኮ አችልም ብሩክዬ በቃ ይጨምርብሃል ከዚህ በላይ ካለቀስኩት አመሰግናለሁ እሺ እንዴ አራ ቲክቶክ ሌላ ታሪክ ውስጥ ገብቷል ግን ከኖርማል ጌም ከሚጫወቱት እንደዚህ ክሬዲት ቫይዳ ይዛችሁ መጣችሁ ይሻላል በነገራችን ላይ በህይወት የለም እሺ ጨብጡን ይማረውና ሙቷል ወደ ጥያቄ እንገባለን እሺ ጥያቄ እሱ አሪፍ ይመስለኛል ሰው ከአፈር የተሰራው ወይስ ከዝንጀሮ ነው ይላል የሳይንስ በሳይንስ ታምናላችሁ በምን የተሰራው ልጅ ነው ታስቢ ይሄ ለብራችሁ ሁለት ነገር ነው በላቸውን ሲያው ዝንጀሮ ይመስልኝ አንተንም ጭምር የሚመለከት ነው ረቀልድ በላቸው እጅ ብቻ ነው እንደው በሊ እሺ አባል ዮኒ ነው የተጠየቀውና ዮኒ መልስለት ከሰው አይ ካፈር ወይስ ከዝንጀሮ ካፈር እሺ ፓፒስ ጥያቄ ነው አጠቃላይ እግዚአብሔርን እኮ ግን እኛ ሀበሻ ሰሉን ነው መቤቴ በጣም በላቸውን ስመለከተው እንደ ላይክ ከዝንጀሮ የመጣን ይመስለኛል ማለት እኮ መድኃኒዓለም ሌላ ሀገር ምናምን ቢሆን በጣም የሬሲዝም መጨረሻው ቀልድ ነው መድኃኒዓለም ዳም ግን እንደ ቀልድ ነው እኛ የምናልፈው ዳው ካፈር በላቸው ዝንጀሮ ከምንድን ነው የተፈጠረ ነው ዝንጀሮ ነው ወይስ ካፈር የሰው ልጅ ወይስ ይቀየር ከጦጣ ነው ከዝንጀሮ እሺ ከጦጣ ነው የዝንጀሮ ከምንድን ነው የተፈጠረው እሺ ለምሳሌ ጥያቄው ካፈር ነው ካፈር ወይስ ከዝንጀሮ እኔ ተቃራኒው ናለው ከዝንጀሮ ነው እሺ የመጣበትን ታውቃለህ አፈልቼ ነበር የመጣማ ከክፍለ ሀገር ነው ምን ይበላቸው በነገራችን ላይ ማለት ሴት ሲጀናጀን በጣም እድለቢስ ነው አሁን የገባኝ ተመሳሰልበት ማለት ነው አሁን ያሰጋኩ የቺኳ የቀደሙ ፓርት ነው ቺኳ የርጉዟ ማለት እንደ ብረምጣድ ቀስ የሚሰማው ኧረ ዮኒ በላቸውን እንደ ብረምጣድ ቀስ ብሎ ነው የሚሰማው ዮኒ ይገደሉ በላችሁን አትናገሩት እሺ እባክህ ወደ ገደሉ ነጥብ ሰዓት እየሄደ ነው ማለት እዚህ ኢንተርቪው አሁን ጭምር ይገባል ፋዘር ማለት ነው አሁን ያለንበትን ኢትዮጵያ ያለችበትን ሲቹዌሽን የኢትዮጵያ ህዝብ ያለበትን አቋም እንዴት ግራ እንደገባል በቃ እንዲህ ነው ግራ ይገባል በመዝሙር ይጨፍራል ዘምር ይመስለኛል ፋዘር ለመናገር ሐሳባቸውን ለመግለጽ አስበው ቃላት ሲያጡ ነው በቃ በሚገርም አገላለጽ ሲገለጹት ያሉበትን ሲቹዌሽን ቀኝ ስለደገፈኝ
ጡት መያዟን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር ሰሚ ባሪው የጠፍታ ነው አይደል? አሳይም ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ይጸየፉ የማይሆን ነገር ስታደርጉ። እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የኔ ደግሞ ከሰሚ ተቃራኒ ነው። ጡቷንም ኦሮ something የሆነ ፕራይቬት ፓርቷን ስላሳየች እሷን ከመቃወም ይልቅ ማለት ነው እንደ ሰሚ መቃወም ነው ጥሩ የሚበጀው። ምክንያቱም ሰሚ አይቷል እሱ ቪዲዮ ሰላየም ነው እዚህ ጋር የሚቃወመው። አለማየት እኮ ነው እነሱ እንዳይሰሩ ማድረግ የሚቻልበት ትልቁ ምክንያት። ካላየ ነው አይሰሩም እኮ እይታው እኮ ነው እንዲሰሩ የሚያበረታታቸው። እኛ ካላየ ነው ሰሚ ሌላ ጊዜ ስክሮልም ወይም ብሎክ ማድረግ ይቻላል። ሬሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው ተጣልቼ ማቃሉ። ግን ይሄ ተቃውሞ ከባምቢ ውጪ ነው። ሳንዳ ያካትትብን በማን ልንደሰት ማን አባክህ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን አረ ምን እሺ ነገር ባሪ ምናምን ይገርም እንግዲህ ሙት አፍርጦ ነው የሚለኝ። እንደዛ ሲያል እንዴት አንተ የ60 ዓመት እናት ማዘሯ እንዴት ትላለህ? እትዬ ማማ ማንን ጉዳ ማለት ምንም እንኳን ቆጥርብንም በፊት እንል ነበር። አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ። ሁለተኛ ደግሞ ትምህርት የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ አጋ የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል እኔ አሁን እሱ ምን ማህበረሰብ እንዳስተወራ አላውቅም። ሰሚ ባሪያው እንረዳታለን። አሁን ወደ አንክል ደረጃ አልፏል። በኋላ ቀጣነ ቢነጫነጭም እኛ መረዳት ነው ያለብን። እና የሲንድሬላ ታሪክ እነዚህ በግል ትምህርት ቤት ከተቋቋመ በኋላ መዝሙር በእንግሊዝኛ ሃሎዊን ዴ በቀለ እንትና ዴ ሴንት ሉዊስ ዴ ምናምን ዴ ሲከበር አዲስ አበባ ከተማ አማርኛ መናገር ወንጀል ነው ተብሎ ሲለጠፍ ቡሄና ምናምን እንደ ነውር ታይቶ ቫላንታይን ዴና 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ እንደምታውቁት ኮሜዲያን እሸቱ ብዙ ከቤተክርስቲያን ጋር በተያያዘ ከቤተክርስቲያን ጋር በተያያዘ ብዙ ተቆሞ እየደረሰበት ነው። ብዙ ምናምን ነገር እየደረሰበት ነውና ብዙ ተደጋጋሚ ጥፋቶችም እያጠፋ ነው። ለምን ነው ይሄ አመት ለእሷሎ ነው እና እሱም ይቅርታ ጠይቋል። ማን ነው ይቅርታ መጠየቁ ነው። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይሄንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህ ስህተቶች የፈጸምኩት በድፍረት አይደለም። በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት ዕውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። ሁላችንም ተስፋ እናደርጋለን ኮሜዲያን እሸቱ መልሶ እንደዚህ በቤተክርስቲያን እንደዚህ በጣም በሚያሳዝን መልኩ አይነት ስህተቶች እንደማትመጣ። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናሳ እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ሰሚኮ ይሄን ነው መላችሁ ሰው እየተሰደበም ያየዋል አይቧል። ቂጣችሁን የጣላችሁ ደሃዎች እየተባለም ሰው ደስ ይሏል። ተዳሃዚ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ ታይሄልን አትሉኝም እንዴ እናንተ ራሱ
ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ቲክቶክ ላይ ማለት በቃ ይሄ ደሃ እየተባለ የሚጠራው ማህበረሰብ ትልቁ ፓወሩ ሪፖርት ነው። እንደ ኖርዌይ ቆይተ ነው ደግሞ ላፊ ሲመጣበት ኖርዌይ ሀገር ውስጥ በመክሰስ የትልቅ ገንዘብ መቀጮ ደርሶባታልና አሁን እሱን ክፈይ እየተባለች ነው እና ለሱም መከፈል የለኝም እና እርዱኝ እያለች ነው። በነገራችን ላይ ሄለን ቪዲዮ ልጅ ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? አብሯለን ጥጋብ ፊት ያደርግ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ I don't have for this የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር this is በጣም dangerous for me። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በስንደዷ እንዲ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ እግዚአብሔር ምስክር ደመላሽ ይባላል ስሙ። ወርቁ አይተ ነው አይደል? ደመላሽ ነው ኢየሱስ የጀግና ዘር ይከነኒ ማኛ ቀባበሉታል። በቃ አንድ አጀንዳ ዛሬ ገቡ አጀንዳ እያለ ነው አይ ቲንክ ሁሉም ላይቭ የሚገባው። ጄሪዬ እንደት ነሽ? የጀግና ዘር እናት ትውለድ አንደኛው ምንድነው ስሙን ለማጥፋት ነው። ተግባባን? ስሙን ሆን ተብሎ ታርጌት ተደርጎ ፖለቲካ ጭምር ነገር አለው ብዬ ነው የማስበው። ኢየሱስም ለምን መጣ? ኢየሱስም ቲክታክ ላይ ለምን መጣ? ረርቶ ሄደ፣ አለቀ። ይሄ ነው ታሪኩ። እሱንም በሶስተኛ ሰው ነው የተገናኘ። ከዛ ይቺ ልካክ ይሄው በምትሉት መልኩ የወርቁ አይተነውን ስም ስትገቡ ተቀጠቅጧታላችሁ። እስቲ ስሙን ጥሪ ነው የምትሏት እንደገባችሁ ትገባለች አይደል? ነጭ ቅማል ወርቁ አይተነው ሰላም ብለውሻል ስትሉ ከአንዳንድ ትዳር በሽታ በስንት ጣሙ ከኑሮ በቃ ይቅርታ ዶክ ተኝቼ ስታገኘኝ እኮ ያቺ ጭራቅ አንቃ ልገላግለኝ እዚሁ ልደፋ ይመስሉኝ እኮ። ሁሉም ነገር ሰላም አሁን በጥሩ ጤንነት ላይ ትገኛለህ። ወደ ቤት መሄድ ትችላለህ። ዶክ እኔ ያልኩት ታማሚ አይደል? ታማሚው ነው አመሙን የሚያውቀው። አንድ ወር ከምናምን አልጋ ከፍዬ ገና ቆያለሁ። አልዳንኩ። አረ ከበሽታ አርቀኝ ነው። ወይ ግጥም አድርጎ ማለት ነው ወደ ሚስቴ ከሚያስጠጋኝ ለበሽታው ያቅርበኝ። አልሄድም እቆያለሁ። ምንድነው ዶክተር ለውጥ የለውም እንዴ? እያየሁት ነው። እንደዚህ አይነት ውሸትን ባሽ ሙያ ይፈቅዳል። ታዲያ ሙያሽ ሰው እንዲገደል ነው እንደሚፈቅደው? ሰው ማዳን እኮ ነው ያንቺ ስራ አይደለም። አንድ ነገር በሆን በአንቺና በዚህ ሆስፒታል ስም እኔ ምንም አያገባኝም። ምን ወደ ኤርታሌ እሳተ ገሞራ ልገፊ ነው? ልትነጂኝ ነው ወደዛ? ለነገሩ የኤርታሌ እሳተ ገሞራ ወላፈን በስንት ጣሙ። ወላፈኑ መች ይጋረፋል ከዚች ቀንጨራ አውሬ ምላስ አንጻር። ዶክዬ ዘንዶ ታውቂያለሽ? ዘንዶ ጨዋ ነው። ዶክ ቢላደንን ታውቂያለሽ? ቢላደን በጣም ጨዋ ነው። መቼስ ስለ ሰይጣን ሰምተሽ ታውቂያለሽ? ተገልጦልሽ ያውቃል? ይኸው እሷ ነች። እስቲ ባለ ትዳሮች ካላችሁ እስቲ ኮሜንት ላይ እሺ ስለ ሲኦል ምናምን ሲባል የሆነ ወሬ ሰምተሻል? ታዲያ ወደ ሲኦል ልሂድ ዶክዬ? እዚህ በተኛ ይሻልም ዶክዬ? ጋብቻ ቀለበት ታኖራለች። የጃኒ ጋብቻ ቀለበት ታኖራለች። ወት የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ ጃኒ የተጠቀሙበትን መንገድ ሳላደንቅ ማለፍ አልችልም። አሁን ሰሞኑን ከአዶናይ ጋር መለየታቸውን ታውቃላችሁ። ሳምንት ሊሆነውና በሳምንቱ እንዴት ቀለበት አሰረች የሚል ህዝቡ ጋር መነጋገር ሆኖ ነበር። መጀመሪያ ያቺ የጋብቻ ስነ ስርዓቴን ምናምን ብላ
መጀመሪያ ለቃ ማለት ነውና ሰው በቃ እንዴ ከእንትና ጋር እንደተፋቱ በሳምንቱ አገባሽ ምናምን ተብሎ ነበር። ከዛ እውነታው ግን የሥራ ቀለበት ነው ያደረገው። የዛሬው ቪዲዮ ይመስል ነበር። ለዚህ ቪዲዮ አዲስ ከሆናችሁ ምን እየጠበቃችሁ ሰብስክራይብ ማድረጋችሁ እንዳረሱ ደግሞ ፋሚሊ ቤተሰብ ከሆናችሁ ይሄን ቪዲዮ ላይክ አድርጉ። የሁላችሁንም ኮሜንት ነው ማነበው። ሐሳብ አስተያየታችሁን ደባርጉት እዛ ላይ መቻ